እንደሚታወቀው ከጥቅምት 2018 እስከ ታህሳስ 30 2018 የ2018 ሁለተኛው ሲዝን የኤሌክትሪሲቲ ታሪፍ ተግባራዊ ይሆናል። ይህንን አስመልክቶ ብዙዎቻችሁ የተለያየ አይነት ጥያቄ በተለያየ መልኩ ስትልኩልኝ ነበር። ስለዚህ ለእናንተ ጥያቄ መልስ ይመልሳል ብዬ ያሰብኩትን ይህንን ቪዲዮ አዘጋጅቼላችኋለሁ። እዚህ ቪዲዮ ላይ እስከ መጨረሻ ስትቆዩ አንደኛ የኤሌክትሪክ ታሪፉ እንዴት ነው የሚሰራው፣ ምንድነው ዲፈረንሱ ከበፊቱ ጋር ከነበረው ያለውስ ልዩነት እንዴት ነው፣ ሁለተኛው ኢነርጂ ሜትራችንን የተለምዶ ቆጣሪ ብለን የምንጠራው አንብበን እንዴት ነው መስራት የምንችለው፣ እንዴት ነው ካልኩሌት ማድረግ የምንችለው፣ ሌላው ይህ ታሪፍ ከፍተኛ ክፍያ እንዳያመጣብን ምን አይነት ጥንቃቄ ማድረግ እንችላለን የሚለውን የምናይ ይሆናል። እስከ መጨረሻው ተከታተሉ። መጀመሪያ የኢትዮጵያ ኤሌክትሪክ አገልግሎት 2018 አሁን ከጥቅምት 1 ጀምሮ ተግባራዊ ያደረገው ይህ ታሪፍ አዲስ አይደለም። ብዙ ሰው አዲስ ይመስለዋል። አዲስ ሳይሆን ይሄ በሰኔ 13 2016 ዓ.ም በሚኒስትሮች ምክር ቤት የጸደቀ እና ከዛ ከ2017 ጀምሮ ይፋ ተደርጎ እየተሰራበት የነበረ ነው። ያ ማለት ምንድነው? ለአራት ዓመት 2017፣ 2018 2019 እና 2020 ድረስ የሚቆይ የታሪፍ አይነት ሆኖ እያንዳንዱ ዓመት ግን ለአራት በመካፈል የአንዱ ዓመት ጭማሪ ለአራት በመካፈል በየሩብ ዓመቱ እየተጨመረ የሚሄድበት አይነት ታሪፍ ይፋ ተደርጎ ተግባር ላይ የዋለው 2017 ነው። 2017 ሰኔ 30 ላይ ያለቀ ሐምሌ 1 እስከ መስከረም 30 የነበረው የመጀመሪያው ነው። ሁለተኛው ደግሞ አሁን አዲስ ከጥቅምት 1 ጀምሮ እስከ ታህሳስ 30 የሚቆየው ነው። በመጀመሪያ ይሄ ታሪፍ 7 የተለያዩ እርከኖች አሉት። እነዚህ እርከኖች ከ0 እስከ 50፣ ከ51 እስከ 100፣ ከ101 እስከ 200፣ ከ201 እስከ 300፣ ከ301 እስከ 400፣ ከ401 እስከ 500 እና ከ500 በላይ ሆኖ 7 ሌቭሎች የተሰጡት ናቸው። ሰባቱም የየራሳቸው መነሻ ታሪፍ አላቸው። አንድ ሰው ከ0 እስከ 50 ኪሎዋት አወር ሲጠቀም የመጀመሪያው ብሎክ ላይ ስለሚሆን በመጀመሪያው ብሎክ ይከፍላል። ከ51 በላይ የሚጠቀም ከሆነ እስከ 100 እስኪደርስ ድረስ ከ51 እስከ 100 የሚጠቀም ከሆነ በሁለተኛው ብሎክ ይከፍላል። ሶስተኛው ብሎክ ላይ የሚገባው ደግሞ ከ100 በላይ ሲጠቀም ነው። አራተኛው ብሎክ ላይ የሚገባው ከ200 በላይ ሲጠቀም ነው። ብሎኩ በእንደዚህ አይነት ሁኔታ የተከፋፈለ የተጠቀማችሁ በጨመረ ቁጥር ከፍ ባለ ቁጥር ማባዣውን ከፍ እያለ የሚሄድበት የታሪፍ አይነት ነው። ይህንን ከተረዳን ከ0 እስከ 50 ኪሎዋት አወር የሚጠቀም አነስተኛ የሚጠቀም በጣም በድጎማ ነው። በጣም በትንሽ የሚጠቀም በመጀመሪያ በ2017 መጨረሻ ላይ እስከ ሰኔ 30 የነበረው 60 ሳንቲም ነበረ። ከዛ በ2018 የመጀመሪያው ሩብ ዓመት ላይ 68 ሳንቲም ተደርጎ ነበረ። አሁን ደግሞ 76 ሳንቲም ነው። ሁለተኛው እርከን ላይ ያለው ወይም ደግሞ ሁለተኛው ብሎክ ላይ ያሉት ከ51 እስከ 100 የሚጠቀሙ ሰዎች በመጀመሪያው በ2017 የነበረው መጨረሻ እስከ ሰኔ 30 የነበረው 1 ብር ከ49 ሳንቲም ነበረ። 2018 የመጀመሪያው ላይ የነበረው 1 ብር ከ67 ነው። ስለዚህ አሁን ጥቅምት ላይ በተቀየረው ከጥቅምት 1 እስከ ታህሳስ የሚያገለግለው ግን 1 ብር ከ85 ይሆናል። እንደዚህ እያለ ይቀጥላል ማለት ነው። ከ101 እስከ 200 ያለው ከ2 ብር ከ93 ወደ 3 ብር ከ15፣ ከ201 እስከ 300 ያለው ከ4 ብር ከ30 የነበረው 4 ብር ከ76፣ 401 እስከ 500 የሚጠቀመው 4 ብር ከ62 የነበረው 5 ብር ከ06፣ ከ500 በላይ የሚጠቀም ደግሞ 4 ከ66 ሳንቲም ይከፍሉ የነበረው 5 ብር ከ10። ለኮሜርሻል ማለት ለንግድ ቤቶች፣ የተለያየ ሱቆች ሁሉም ምንም አይነት ከዜሮ ጀምሮ የተጠቀሙትን ያህል ቢሆን ማባዣው በፊት 4 ብር ከ53 የነበረው ወደ 5 ብር ከ10 ነው። ስለዚህ በዚህ መልክ አዲሱ ታሪፍ ይሄንን የከፋፈለ ነው የሚሆነው። ስለዚህ ከዚህ አንጻር ንባባችንን ወስደን እንዴት ነው ካልኩሌት ማድረግ የምንችለው የሚለው ጥያቄ የብዙዎቻችሁ ጥያቄ ነው። ብዙ አይነት ኢነርጂ ሜትሮች አሉ። በቤት ውስጥ የምንጠቀምበት የሲንግል ፌዙ ሁለት አይነት አለ። አንደኛው አናሎግ ሲሆን ሁለተኛው ዲጂታል ነው። አናሎጉ በኤሌክትሮሜካኒካል ሜትር አልሙኒየም ዲስክ አለች። ዲስኳ እየተሽከረከረች ቁጥሩን የምትቀይርበት ሁኔታ ሲሆን ዲጂታሉ ደግሞ ኤሌክትሮኒክስ ነው የሚጠቀመው። በኤሌክትሮኒክስ ሜትድ ዲጂታል ቁጥር ያሳየናል። ያንን ንባብ እንወስዳለን ማለት ነው። ሁለቱም አንድ አይነት ናቸው። ስለዚህ ዲጂታሉ የሚያስቸግር አይመስለኝም። እስቲ አናሎጉን እንየው። አናሎግን ስናይ አሁን ለምሳሌ እዚህ ጋር የምታዩት ሙሉ በሙሉ ለመጀመሪያ አዲስ ሲሆን ሁሉም ዜሮ ሊሆን ይችላል። መጨረሻ ላይ ያለች አንድ በቀይ ምልክት ያለባት አለች። እሷ የምትነበብ አይደለችም፣ አትነበብም። የምንቆጥረው 5ቱን ዲጂት ብቻ ነው ማለት ነው። ሌላኛዋ ከዳር ያለችዋ ሮቴሽኑን ቆጥራ 10 ስትሞላ ያኛውን የምትቀይር ስለሆነች እሷን አንቆጥራትም ማለት ነው። አንድ ቆጣሪ በመጀመሪያ በሚለጠፍበት ጊዜ ሙሉ በሙሉ ዜሮ ነው የሚሆነው። ስለዚህ ሁሌም የሄደ ስለሚሄድ በየወሩ እየቆጠረ ሲሄድ
ካለበት ስለሚቀጥል ትንሽ ኮንፊውዝድ የሚያደርግ ነገር ያለው ይመስላል፣ ግን ኮንፊውዝድ የሚያደርግ አይደለም። ለምሳሌ ይሄ አሁን ሙሉ በሙሉ ዜሮ ነው። ከዜሮ ተነስቶ 1 2 እያለ 300 በዚህ ወር ውስጥ ቢደርስ 300ውን ወሰድን፣ 300ውን ተጠቅመናል ማለት ነው። 300 በዚህ ወር ተከፈለ። ኔክስት ላይ ከ300 1 2 እያለ ስለሚቀጥል የሚቀጥለው ላይ 500 ቢደርስ 500 አሁን ያለን የቆጠረው ነው፣ 300 በፊት የነበረው ነው። ከ500 300 ስንቀንስ 200 እናገኛለን ማለት ነው። ስለዚህ 200 አገኘን ብለን እንላለን። እዚህ ጋር ለምሳሌ ይሄኛው ባለፈው 83355 የሚል አለው። ይሄን 83355 ስንወስድ ባለፈው ነው፣ ይሄን ተጠቅመናል። ኦልሬዲ ይሄ ፓስት ነው፣ የተከፈለ ነው። ስለዚህ ይሄ ፕሪቪየስ ብለን እንለዋለን። አዲስ ደግሞ ኔክስት ልክ ወር ሲመጣ ስናየው 83670 የሚል እናገኛለን። ይሄ ምሳሌ ነው። ይህንን ስናገኝ ምንድነው ይሄ አዲስ ነው፣ ኒው ነው ማለት ነው። ስለዚህ ከአዲሱ ላይ ፕሪቪየሱን እንቀንሳለን። ከ83670 ላይ 83355 ስንቀንስ ምን እናገኛለን? 315 ኪሎዋት አወር እናገኛለን ማለት ነው። ይህን ኪሎዋት አወር ስናገኝ አሁን የዚህ ወር ተጠቀምነው ኪሎዋት አወር ነው ማለት ነው። ስለዚህ ይህንን በቀጥታ ወደ ገንዘብ መቀየር እንችላለን ማለት ነው። ይህን ወደ ገንዘብ ለመቀየር ይሄ 315 የትኛው ብሎክ ላይ ነው ያለው የሚለው እናያለን። ይህን ስናይ ይሄኛው 315 ብሎክ 5 ላይ ያለ ነው። ከ301 እስከ 400 ባለው ብሎክ ውስጥ ነው የምናገኘው። በዚህ መሰረት የዛን ታሪፍ እንወስዳለን። 4 ብር ከ95 ሳንቲም ነው ለ1 ኪሎዋት አወር የሚከፈለው። ስለዚህ 315 ሲባዛ በ4 ብር ከ95 1559 ከ25 ይመጣል። ይሄኛውን ገንዘባችንን እንይዝና ታክስ ይደረጋል። 15% ታክስ አለው። 0.15 ስናበዛው 233 ከ89 ይመጣል። ሰርቪስ ቻርጅ ለሁሉም ከ50 ኪሎዋት አወር በላይ የሚጠቀም 47 ብር ከ70 ሳንቲም ነው። ስለዚህ 47 ከ70 ሳንቲም የሰርቪስ ቻርጅ አለ። ሰርቪስ ቻርጃችንን ታክስ እናደርጋለን። ያ ታክስ ደግሞ 47 ከ7 እንደገና በ0.15 እናበዛና 7 ብር ከ15 ሳንቲም አካባቢ እናገኛለን። አንድ ላይ እንደምረውና ማለት መጀመሪያ ያገኘነው 315 በ4.95 ያበዛነውን የመጀመሪያውን ውጤትና ሰርቪስ ቻርጁ አንድ ላይ ተደምሮ 1606 ብር ከ70 ነው የሚመጣው። እሱ ደግሞ በ0.005 ይባዛል። ይሄ ለተቆጣጣሪ ባለስልጣን የሚከፈል ማለት ነው። እቺ ከ1% በታች ነው፣ 0.05 ናት። 8 ብር ከ03 ሳንቲም ትመጣለች በዚህኛው አሰራር። ስለዚህ የኢቲቪ ደግሞ የቴሌቪዥን ክፍያ 10 ብር አለ። ስለዚህ እነዚህን ጠቅላላ ሁሉንም እንደምርና ቶታላችንን 1866 ከ0.25 ሳንቲም ተገኘ ማለት ነው። በዚህ መልክ መስራት ይቻላል ማለት ነው። ይሄ እኔ እንደ ኤግዛምፕል የወሰድኩት ነው። እናንተም ንባባችሁን በተለይ ልክ አንባቢ መጥቶ በሚያነብበት ሰዓት ብትወስዱ በቀላሉ ተቀራራቢ የሆነ ሂሳብ መስራት ትችላላችሁ። ታዲያ ከፍተኛ እንዳይቆጥርብን ወይም ደግሞ ከፍ ያለ ነገር እንዳይመጣብን ምን መጠንቀቅ አለብን ካላችሁ፣ የመጀመሪያ መጠንቀቅ ያለባችሁ ንባባችሁ በትክክል መነበቡን፣ ሁልጊዜ በየጊዜው መነበቡን እርግጠኛ መሆን ያለባችሁ። ይህ ማለት ምንድን ነው? አንዳንድ ጊዜ ንባብ በሚደራረብበት ጊዜ የሁለት ወር አንድ ላይ ከተደመረ ኪሎዋቱ ከፍ እያለ ይመጣል። ለምሳሌ በአንድ ወር 200 ተጠቅማችሁ በሚቀጥለው ወርም 200 ተጠቅማችሁ ሳይነበብ ቀርቶ ሁለቱ አንድ ላይ ቢመጣ 400 ስለሚሆን 400 ላይ ባለው ከ400 እስከ 500 ባለው 5 ብር ከ06 ሳንቲም ማባዣ ትገባላችሁ። በመጀመሪያ መክፈል የሚገባችሁ የነበረው 4 ብር ከ76 የነበረው ወደ 5 ብር ከ06 ከፍ ይላል ማለት ነው። ስለዚህ የሁለት ወር እንዳይደመር በአንድ ላይ እንዲሆን በየወሩ መነበቡን እና ንባቡን በትክክል መወሰዱን እርግጠኛ መሆን አለባችሁ። ይህንን ቼክ ማድረግ አለባችሁ። ሌላው አንዳንድ ጊዜ ጫፍ ላይ የሚሆንበት ጊዜ አለ። ጫፍ ላይ የሚሆንበት ማለት ምንድነው? ለምሳሌ 200 ወይም ደግሞ 199 በአንድ ወር ቆጥሮ ወይም ደግሞ በአንድ ወር 199 አካባቢ ተጠቅማችሁ በ3 ብር ከ19 ሳንቲም ተባዝቶ ልትከፍሉ ትችላላችሁ። በሚቀጥለው ወር ግን 201 ኪሎዋት አወር ብትጠቀሙ 199 ወይም ደግሞ ከ200 201 ስትገቡ ታሪፋችሁን ትቀይራላችሁ ማለት ነው። በ3 ብር ከ19 የነበረው 4 ብር ከ76 ይመጣል ማለት ነው። ስፔሻሊ እስከ 200 ያለው ድጎማ ያለው ስለሆነ አነስተኛ ነው። ከ200 በላይ ሲሆን ከፍ እያለ ነው የሚሄደው። ምክንያቱም እዚህ ጋር ከ3 ከ19 በአንዴ 4 ብር ከ76 ነው የሚመጣው። ስለዚህ በ2 ኪሎዋት ምክንያት ወደዚህኛው ብሎክ እንዳትገቡ ምን ያህል እንደምትጠቀሙ በየጊዜው ቼክ ማድረግና
ያንን እንዴት መቀነስ እንዳለባችሁ በደንብ ማሰብ ነው። ሌላው ትልቁ ብዙ ሰው የሚቸገረውና ብዙ ሰው የሚጠይቀኝ ብዙ ኗሪ ያለበት በተለይ ደግሞ ግቢ ያለበት እና ብዙ ቤቶች ያሉበት አካባቢ ግድ ነው አንድ ቤት ሁለት ቤት አይደለም ብዙ ቤት ስለሆነ እያንዳንዱ የሚጠቀመው ሲደመር ወደ ትልቁ ይገባል ማለት ነው። ስለዚህ ለዚህ በደንብ አስቦ ሶሉሽን መፈለግ ነው የሚያስፈልገው። ምክንያቱም አንድ ቆጣሪ ላይ እስከተጫነ ድረስ የግድ መሄዱ አይቀርም። ምክንያቱም አንድ ቤት አይደለም ሁለት ቤት ሶስት ቤት ስለሚሆን እያንዳንዱ የሚጠቀመው ሁሉ ተደምሮ አንዱ ቆጣሪ ላይ ስለሚሆን ይሄ ከፍ ያደርገዋል። ስለዚህ በደንብ አስቦ ሶሉሽን መፈለግ ያስፈልጋል። ታዲያ ይሄ ታሪፍ በየጊዜው እየጨመረ የሚሄድ ስለሆነ በየሲዝኑ የሚጨምር ስለሆነ እስከ 2020 ቀጣይነት ያለው የሚጨምር ስለሆነ ትኩረት አድርጋችሁ መስራት ያለባችሁ ኢነርጂ ሴቭ የማያደርጉ እቃዎችን አለመጠቀም፣ ኢነርጂ ሴቭ ማድረግ የሚችሉ እቃዎችን መጠቀም፣ በተቻለ መጠን ኪሎዋት አወራችሁ ዝቅተኛ እንዲሆን መስራት ይጠበቅባቸዋል ማለት ነው። እንዴት አድርገን መቆጠብ እንችላለን? ምንድነው ማድረግ ያለብን ካላችሁ እዚህ ጋር የሰራሁት ቪዲዮ አለ፣ እሱን ተመልከቱ። እዛ ጋር እንገናኝ።